ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። በነገራችን ላይ ቪዲዮ ሰው ጋር እንዲደርስ ላይክ አድርጎ ማለት ነው። ቅንነት አይከፈልበትም። ዛሬ በፍትፈታ ነው የመጣ ነው። ለምን አንዳንዴ ይጠቅመናል ወይ አይጠቅመንም። የሚጠቅመንን እንወስዳለን መማር ያለብንን ስለሚያስተምረን ማለት ነው። የሁለት ቀን እንደምታዩት እኛ ቡታጀራ ያው የተለመደ ነው። የቡታጀራ ዩቲዩበሮች ሁሌም ለቅሶ ስለሆነ እኛ ለምደነዋል እና ለማቃቸው እንጂ ለማቃቸው ምንም ኖርማል ነውና እንግዲህ የአብርሽ የመጀመሪያ ፍቅረኛው እውነተኛ ፍቅረኛው መታለች ማለት ነው። መታ እንግዲህ ከአብርሽ ጋር የነበራትን የፍቅር ህይወት ሁሉንም ነገር እንግዲህ ሚዲያ ላይ ወጥቷል። የነበራቸው ነገር ማለት ነው። እኔ ከዚህ በፊት ቪዲዮ ሰርቼበት ነበር። እውነት ለመናገር ምንድነው እቺ ልጅ ይሄ ሁሉ አመት ድረስ የት ሄዳ ነበር ምናምን ብዬ ማለት ነው። እውነት አልመሰለኝም ነበር። ግን ቪዲዮ ስታዩት በጣም የቆየ ነው። ፎቶአቸው የቆየ የልጅነታቸው በቃ እውነተኛ ሪያሊቲ ጓደኛው ነበረች ማለት ነው ለአብርሽ። ለምሳሌ ከዚህ በፊት የነበረው ፍቅር የፍቅር ህይወቱ ሁሉንም ሳክስ ነው። በነገራችን ላይ እውነታው እቺ ልጅ ብቻ ነች የመጀመሪያ ፍቅረኛዋ። ፍቅር ደግሞ የሱ ፍቅረኛ አልነበረችም ማለት ነው። ፍቅር የማያውቃት ሰው አለ ብዬ አላስብም። ፍቅር የአብርሽ ፍቅረኛ አልነበረችም። ዩቲዩብ እንደ ፍቅረኛ ሆነው ሰሩ እንጂ የሱ ፍቅረኛ አልነበረችም። እሷ ያሁኗ ባሏ እንግዲህ ፎአድ ነው የሷ ፍቅረኛ ወይም ባል ማለት ነው። ግን እነሱ ሲመጡ ቡታጀራ ዩቲዩበሮች ሲመጡ በመጀመሪያ ፍቅር የፍቅር አጋራቸው ይዘው ሚዲያ ላይ የሚመጡት ውሸት ነው ማለት ነው። እቺ ልጅ ግን እውነተኛ ፍቅረኛው ነበረች። እውነተኛ ፍቅረኛ መሆኑ ደግሞ ያው ታረጋግጣላችሁ በምታዩት ነገር። በተለይ እኛ ቡታጀራ ዩቲዩበሮች እናውቃለን ማለት ነው። እነሱ ግን እኔ በጣም የገረመኝ ነገር እቺ ልጅ አሁን አብርሽ የራሱ ህይወት ጀምሯል። እንግዲህ ፈጣሪ ብሎ የልጅም አባት ሊሆኑ ነው። ግን ይሄ ሁሉ አመት ቁጭ ብላ አሁን እነሱ ህይወት ውስጥ መግባት ትንሽ በጣም ይከብዳል። ምክንያቱም ጥሩ ነው ብዬ አላስብም። እሷ እኮ ከዚህ በፊት ከፍቅር ጋር የነበረው ፌክ መሆኑ ስታቅ ምንም አልተናገረችም። ከፍቅር ጋር ያ ሁሉ ነገር ሲፈጠር ማለት ነው። ምክንያቱም ፍቅረኛሞች ስላልነበሩ። ግን የሩታ እስካሁን የት ነበረች? ሩታም በመጀመሪያ የአብርሽ ፍቅረኛ አልነበረችም፣ እውነት ለመናገር ማለት ነው። የአብርሽ ፍቅረኛ አልነበረችም። ጀስት ዝም ብለው ነው ቪዲዮ የሰሩት። ከዛ በኋላ ተከታዮች የነሱ ተከታዮች በቃ ተጋቡ ምናምን የሷ አፍቃሪ ሆና ስለመጣች እንዲጋቡ ያው ተደረገ። ያው ፍቅር ደግሞ ስትለማመዱ ምናምን ያው ወደ ፍቅር ህይወት ትገባላችሁ ማለት ነው። እና አሁን የኔ ጥያቄ ለነፂ ነው። ነፂ አሁን እንደዚህ የምታለቃቅሺው ይሄ ሁሉ ድረስ ቁጭ ብለሽ የት ነበርሽ? አሁን ሩታ አስባችሁታል? ሩታና አብርሽ አሁን 2 አመት ሊሞናቸው ነው እንግዲህ የፍቅር ህይወት ከጀመሩ ወይም ሚዲያ ላይ ከመጡ ማለት ነው። አንቺ እስካሁን ምንም የተናገርሽው ነገር የለም። የነሱ ሰርግ ቀለበት ሲደረግላት ለሩታ ምንም ነገር አላልሽም ነበር። ዛሬ ግን እኔ ዩኒቨርሲቲ ተማሪ ነበርኩኝ እንደዚህ ብሎኝ ነው ምናምን ብለሽ እንግዲህ ተናግረሻል። ሜሴጅም አውጥተሻል። በተለይ በነገራችን ላይ የሱ ማን ነው ቮይስ ምናምን የተላላኩት ተለቆ ነበርና ግን ብትመጪ አሁን ያው ህይወቱ መበጥበጥ ነው እንጂ የሚሆነው እሱን አፍቅረሽ ወይም ደግሞ እንትን ይከብዳል እውነት ለመናገር። ምክንያቱም እሱ ህይወት አለው። እዚህ ጋር ደግሞ ለሩታ ማሰብ አለብሽ። ሩታ እንግዲህ ህይወት ብላ ጀምራለች። አንቺ ደግሞ መተሽ እንደዚህ ስትይ ያኒ ደስተኛ አትሆንም። ይሄ ያለፈ ነገር ቢሆንም ማለት ነው ያለፈ ነገር እንኳን ቢሆን እንዴት አንቺ ሁሉ ቀን ቁጭ ብለሽ ምንም ፍቅረኛሽ ቢሆን የልጅነት ፍቅረኛሽ እንኳን ቢሆን አሁን በአሁኑ ህይወት ውስጥ ገብተሽ እንደዚህ መናገር አልነበረብሽም። ምክንያቱም ከባድ ነው። በተለይ ለሴት ልጅ ለሩታ በጣም ከባድ ነው። ሩታ ደግሞ እኔ ሩታ አብርሽን ባጨቀጭቀው ደስ ይለኛል። ምክንያቱም ይሄ ነገር የሆነው ከሷ በፊት ስለሆነ ነበር።
ሁሉንም ነገር ከሷ በፊት ስለሆነ ምንም አብርሽ እንትን ይለዋል ብዬ አላስብም። ግን ደግሞ አብርሽ ደግሞ አሁን አይመለስም፣ ወደዚህ ወደ ነፂ ይመለሳል ብዬ አላስብም። ሩታ እሱን ፈርታ ይሁን ወይ ደግሞ ምን እንዳሰበች አላቅም። ግን ባለፈ ህይወት ውስጥ እንደዚህ የነሱ ያሁን ያሉበት ህይወት ምንትን ማለት በጣም ይከብዳል። አንቺም እንደኔ ሀሳብ ሩታም በቃ ሰከን ብለሽ የራስሽን ህይወት ከሱ ጋር መምራት ነው ያለብሽ። ምክንያቱም አይ ቲንክ ይመስለኛል ይሄ ነገር አይዲያ ነው፣ እውነት እንኳን ቢሆን ማለት ነው። እውነት ቢሆን ግን አሁን እናቴ ስንት የሰርጉ የወጣ ወጪ በዚህ ሊመልሱት ይመስለኛል። እና እኔ ማንንም አላምንም፣ ሚዲያ ላይ ይዘው የሚመጡት ነገር አላምንም። ግን የእውነተኛ ፍቅረኛው ነፂ ብትሆን እስካሁን ምን ትሰራ ነበር? ፍቅረኛዋ ነች፣ ግን ምን ትሰራለች እስካሁን? አብረሽ ህይወት ከጀመረ በኋላ ብትመጣ ማንም እኮ አይሰማትም። ማንም የሚሰማት ሰው የለም። አሁን መጣ ብታለቅስ ማንም ለሷ የሚያግዝ ሰው የለም። ምክንያቱም አሁን አብረሽ ህይወት አለው ማለት ነው። ግን አሁን እነሱ እንደ አይዲያ አምጥተው ተጠቀሙት ማለት ነው፣ ሊሰራበት ምናምን። ያው እነሱ በነገራችን ላይ እኔ በጣም ሳላደንቃቸው አላልፍም። ማርያምን የቡታጀራ ዩቲዩበሮች በጣም የሚገርም አይዲያ ነው ይዘው የሚመጡት ማለት ቀን በቀን ምናምን በቃ ሰው ያው ተመልካች እንደዚህ አይነት ነገር ስለሚፈልግ እንደዚህ አይነት ነገር ነው ይዘው የሚመጡት ማለት ነው። እና እኛ ደግሞ ቆም ብለን ማሰብ አለብን። እነዚህ ልጆች የሚሰሩት ምን አይነት ነው? ግን ይሄ ነገር ምን ያስተምራል ምናምን። አሁን በትዳር ላይ ሰው አንድ ሰው ትዳር ይዞ እንዴት የመጀመሪያ ፍቅረኛ አይነህ ምናምን ብሎ ቢመጣ ምንድን ነው የምትሉት? ይሄ ለሚያየው ሰው ራሱ ጥሩ ነው ብዬ አላስብም እንዳንድ ተመልካች። ግን ቢሆን እንደዚህ አይነት ነገር ባታደርጉ፣ በተለይ ሚዲያ ላይ ባይሆን እላለው። ከሆነ ደግሞ ምንም ማድረግ አይቻልም። ነፂ አሁን የሰራሽው ነገር ስህተት ነው። ምክንያቱም አብርሽ ወደ አንቺ የመምጣት እድሉ በጣም እንትን ነው፣ አይሆንም። የልጅነት ፍቅረኛሽም ቢሆን በእርግጥ ይከብዳል። የልጅነት ፍቅረኛ ማጣት ይከብዳል። ግን ደግሞ ምንም ማድረግ አትችሉም። እና ያ ሁሉ የሚያወራት ነገር ውሸት። ግን ወንድ ልጅ ግን ከባድ ነው ማመን፣ እውነት ለመናገር። አሁን ደግሞ ሩታ ታሳዝናለች ማለት ነው። ሩታ ለምን እርጉዝ ናት፣ እንደገና ደግሞ በሷ ህይወት ገብቶ ምናምን እንደዚህ አይነት የሚል ሰው እውነት ለመናገር በጣም ነው የሚያስጠላው ማለት ነው። ያው እንደተለመደው የእናንተ ጭቅጭቅ ስለማያልቅ ነው። ሁሌም ያው ለቅሶ ስለሆነ በተለይ እናንተ ታውቁታላችሁ ሁሉንም እውነታ ማለት ነው። ግን ለተመልካች ክብር ይኑራችሁ። ተመልካች እኔ አንድ ነገር እምላችሁ ነገር ቢኖር ማለት ነው፣ ሚዲያ ላይ የመጣ ነገር ሁሉ እውነት አይደለም። ምንም ነገር 100% ወይ 10% ነው እውነት ነው ብላችሁ የምታስቡት። በተለይ እኛ ጋር የሚሰሩ ልጆች ምንም በቃ እኔ አንድ እውነት የሚሰራ ዩቲዩበር ብትሉኝ ለምለም የለምለም ወንድም በቃ የለምለም ኤፍሬም የራሱ ህይወት ይዞ ነው የሚመጣው። ይሄ ምናምን የሚባል ነገር የለም። መስራት አቅቶት አይደለም፣ ግን በቃ የራሱ ሪል እውነተኛ ነገር ነው ይዞ የሚመጣው ማለት ነው። እና እሱ ሌላ እንዳለ የሚሰሩት ነገር ተመካክረው ምን በቃ ጨርሰው ሁሉ ነገር ለምን እነሱ በጣም እንትን አላቸውና እንደዛ ነው። እናንተ ደግሞ ማመን የለባችሁም። አሁን እቺ መታ ራሱ እንደዚህ ብታለቅስ እኔ ምንም አይመስለኝም። ፍቅረኛ እንኳን ብትሆን ምንም ነገር ይፈጠራል ብዬ አላስብም። እና አንዳንዴ አሁን ስታስቡት ራሱ እንዴት ነው ሰው በሰው ህይወት ውስጥ እንዴት ይገባል? አሁን እነሱ የራሳቸው ህይወት እየኖሩ እሷ መታ እንደዚህ ነበር ምናምን። ኧረ በጣም ከባድ ነው። ማርያምን በጣም ነው የሚከብደው። ለሩታ በተለይ በጣም ነው የሚከብዳት ማለት ነው። እና ለማንኛውም ይመቻችሁ። እናንተ ምርጥ ሀሳብ ነው የምታመጡት እና የምታዩት ወይም የምትሰሙት ነገር እውነት አይደለም። ከዚህ በፊት የተሰራውን ነገር በሙሉ ውሸት ነው ማለት ነው። ምንም አንድም እውነት የለውም። ግን ያው ተመልካች አምኖ ስለማይቀበል ነው። እና እኔ አሁን እምለው በሰው ህይወት ላይ የምትገቡ ሴቶች እረፉ። በቃ የራሳችሁ አንድ ሰው ህይወት ጀምሯል አለቀ በቃ። አብርሃም ህይወት አለው። ሩታም ደግሞ አንቺ ቀስ ብለሽ ባልሽን ያዢ እንጂ ሌላ በፊት የነበረው ህይወቱ ላይ ከምትጨቃጨቁ ምንትን ብለሽ የሚያሁን የሚመጣው ነገር
ምን እንደ ወሬ ወይም ደግሞ እንደ ቀላል አድርገሽ አይተሽ ማለፍ ነው ያለብሽ። ያለ ነገር ነው ትዳር ላይ በነገራችን ላይ ጭቅጭቅ አይጠፋም፣ ግን ቢሆንም ኖርማል ነው ብዬ ስለማስብ ማለት ነው። ሶ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ግን የእናንተ ሀሳብና አስተያየት እንፈልጋለን። ማን ነው ጥፋተኛ? ነፂ ነች አሁን በመምጣቷ ጥፋተኛ ነች ወይስ የት ነበረች? እስኪ እናንተ ሀሳብ አስተያየት እንፈልጋለን። ሰላማችሁ ብዝት ይበልልን።